የጥንቱ ሰዶማዊነትና የዘንድሮ ቴክኖሎጂ። ሰላም ለእናንተ ይሁን። ዛሬ የምንዳስሰው ርዕስ ብዙዎችን ሊያስደነግጥ ይችላል። የጥንቷ ሰዶም ውድቀትና የዘመኑ ቴክኖሎጂ መንደርደሪያ ምን ግንኙነት አላቸው? ሰው ሰራሽ አስተውሎት ኤአይ እና የጥንቱ የሰዶም ኃጢአት የሚገናኙበትን ምስጢር እንፈትሻለን። እሺ፣ አንደኛ፣ የሰዶም እውነተኛ ኃጢአት ምን ነበር? ብዙዎቻችን የሰዶም ኃጢአት በአንድ ነገር ላይ ብቻ የተወሰነ ይመስለናል። ነገር ግን መጽሐፍ ቅዱስ በትንቢተ ሕዝቅኤል ምዕራፍ 16 ቁጥር 49 የጥፋታቸውን ምንጭ እንዲህ ይገልጸዋል። ትዕቢት፣ መጥገብ ወይንም ሆዳምነት እና ስራ መፍታት፣ ዝም ብሎ መቀመጥ። እነዚህ ሶስት ነገሮች ሰዶምን ለጥፋት አበቋት። ዛሬስ ዓለማችን ወደዚች እየተመለሰች ይሆን? ሁለተኛ፣ የኩባንያዎች እድገት በኤአይ ቴክኖሎጂ የሰው ልጅ ምርታማነትን በሚያስገርም ፍጥነት ጨምሮታል። ለምሳሌ የአፕል ኩባንያን ብንመለከት የመጀመሪያውን $1 ትሪሊዮን ሀብት ለማስገኘት 42 ዓመታት ፈጅቶበታል። ነገር ግን በኤአይ ታግሶ ወደ $3 ትሪሊዮን ለማድረስ የፈጀበት ጊዜ 16 ወራት ብቻ ነው። ሶስተኛ፣ ስራ የሚያስፈታው ኤአይ ደከመኝ ሰለቸኝ ሳይል 24/7 ሳምንቱን በሙሉ በነፃ መስራት ይችላል። ይህ ማለት በቅርብ ዓመታት ውስጥ የሰዎችን ስራ ሙሉ በሙሉ በመውሰድ በሚሊዮን የሚቆጠሩ ሰዎችን ስራ ፈት ሊያደርጋቸው ይችላል ተብሎ ይታሰባል። ይህ ስራ መፍታት ደግሞ ወደ ቀደመው የሰዶም ኃጢአት መንገድ ይወስደናል። አራተኛ፣ የመፍትሄው ሐሳብ ዩቢአይ ዩኒቨርሳል ቤሲክ ኢንካም። ለዚህ ስጋት መፍትሄ እንዲሆን እንደ ቢል ጌትስ እና ኤሎን መስክ ያሉ ቴክኖሎጂ ባለቤቶች ዩቢአይ ሁለንተናዊ መሰረታዊ ገቢ የሚል ሐሳብ አቅርበዋል። መሪ ቃሉም ምንም አይኖርህም ግን ደስተኛ ትሆናለህ የሚል ነው። ይህ ገቢ በታክስ በኩል ተሰብስቦ ለሰዎች መሰረታዊ ፍላጎት ለቤት ኪራይ፣ አስቤዛ እንዲውል ይታሰባል። ደጋፊዎቹ ወንጀልን ይቀንሳል ሲሉ፣ ተቺዎቹ ግን ይህማ ሰውን ይበልጥ ስራ ፈት ያደርጋል፣ ኢኮኖሚውንም ይጎዳል ይላሉ። አምስተኛ፣ መጽሐፍ ቅዱስ ምን ይላል? እዚህ ጋር ነው ትልቁ ግጭት የሚመጣው። መጽሐፍ ቅዱስ ይሰራ የማይወድ አይብላ፣ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 በማለት ስራን እንደ አማራጭ ሳይሆን እንደ ግዴታ ያስቀምጣል። ስለዚህ መጽሐፍ ቅዱስ የዩቢአይ ተቺዎችን ይደግፋል። ስራ መፍታት ለኃጢአትና ለውድቀት በር መሆኑን በሰዶም ታሪክ አይተናል። ስድስተኛ፣ የጥንቱ ሰዶማዊነትና የዘንድሮ ቴክኖሎጂ መገጣጠም። አስተውሉ። የቴክኖሎጂው ስራ የሚያስፈታ ከሆነ ሰዎች ሆዳቸው የሚጠግብበት ዩቢአይ ካላቸውና ዝም ብለው የሚቀመጡ ስራ መፍታት ከሆነ የሰዶም ሶስቱ ኃጢአቶች በዘመናዊ መንገድ ተደገሙ ማለት ነው። ትዕቢት፣ ሆዳምነትና ስራ መፍታት። ቴክኖሎጂው ሳናውቀው ወደ ጥንቱ ጥፋት እየመራን ይሆን? ሰባተኛ፣ ምን እናድርግ? መፍትሄውስ ምንድን ነው? መፍትሄው ወደ ኢየሱስ መምጣት ነው። ምንም እንኳን ዓለም በቴክኖሎጂ ብትራቀቅ የኢየሱስን ጌትነት ልታሸንፍ አትችልም። እርሱ ለዘላለም ይኖራል። ወንድሜ ሆይ፣ እግዚአብሔር ያዘጋጀውን መዳን ተቀብለሃልን? መነጠቅ የሚፈጠርበትን ጊዜ ማንም አያውቅም። ከመነጠቅ በኋላ የእግዚአብሔር መንፈስ ማለትም መንፈስ ቅዱስ በምድር ላይ አይኖርም። ምክንያቱም ከቤተ ክርስቲያን ጋር አብረው ይወሰዳሉ። ወንድሜ ሆይ፣ ጌታ ኢየሱስን አዳኝ አድርገህ ተቀብለሃልን? ካልተቀበልክ ይህንን የኃጢአተኛ ሰው ጸሎት አብረህ ጸልይ። ቅዱስ እግዚአብሔር ሆይ፣ የፈጠርከኝና የምትወደኝ አምላኬ ሆይ፣ እስከ ዛሬ ባደረኩት ኃጢአትና በበደልኩት በደል ሁሉ በፊትህ እጅግ አዝናለሁ። አውቄም ይሁን ሳላውቅ በሐሳቤ በንግግሬና በተግባሬ ካንተ መንገድ ወጥቻለሁ። አንተ ቅዱስ እንደሆንክ እኔ ግን በኃጢአት እንደረከስኩ አምናለሁ። ጌታ ሆይ፣ አንተ መሐሪና ይቅር ባይ ነህና በታላቅ ምሕረትህ ይቅር በለኝ። ልቤን ከክፋት ሁሉ አንጻልኝ፣ ከኃጢአትም እስራት ፍታኝ። ዳግመኛ ወደ በደል እንዳልመለስ አንተ እርዳኝ። ፈቃዴን ከፈቃድህ ጋር አዋህድልኝ። አምላኬ ሆይ፣ ከዛሬ ጀምሮ አንተን ደስ የሚያሰኝ ሕይወት እንድኖር ትእዛዝህን እንድጠብቅና በመንገድህ እንድመላለስ መንፈስ ቅዱስ ላክልኝ። በምህረትህ ስለተቀበልከኝና ስለሰማኸኝ አመሰግናለሁ። አሜን።